አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ጤና፣ ስራ፣ አፍያ ሁሉ ሰላም ሁላችሁ። ትናንትና ወደ ሱፐር ማርኬት አምርቼ ነበር ጉዞ። ኬክ ቦታ ነው መጀመሪያ። ኬክ ያው ዲስካውንት አልወረችም፣ በጣም ውድ ነው። 100 ምናምን 89 ብር 109 ብር ኧረ ስንት ምናምን 129 ሁላ ምናምን አለና ኬኩ ግን ሲያምር ዲዛይኑ ምናምን ያው ማሻአላህ ተባረካላ ብያለሁኝ። በጣም ነው ደስ የሚለው ማለት ነው። እና ግዙ እና ብሉ ለቀለበት፣ ለሰርግ፣ ለተለያየ ያው ለፕሮግራም ምናምን ነገር በጣም አሪፍ ናቸው። እነዚህ ደግሞ ትንንሾች ኬኮች ናቸው ማለት ነው። ኧረ ማሻአላህ አለይሁም እና በጣም ነው የሚያምረው ማለት ነው። ይሄ ደግሞ ትንንሾቹ ናቸው። እነዚህ ደግሞ 10 ምናምን ብር ምናምን አለ። ቸኮላታ በተለያየ ከረር ምናምን አለ። እዚህ ደግሞ ማሻአላህ ተባረካላ። ብሉ ብሉ ነው የሚለው እኮ በቃ ስታውስ ማለት ነው። ብሉ ብሉ ነው የሚለው፣ ሌላ ምንም አይልም። እኔማ በጣም ገርሞኝ ማለት ነው። ዋጋው በጣም ገርሞኝ፣ ውድነቱ ገርሞኝ ደጋግሜ ነው ያየሁት። እዚህ ደግሞ እንትን ነው፣ እዚህ የተለያዩ አታክልቶች አሉ። ያው የተዘጋጀ እንትን አለ አይደለ? የተዘጋጀ ሱፐር ማርኬት የሚገዛው እሱ ማለት ነው። ኩዳር ሆኖ ተዘጋጀ ማለት ነው። ሌላው ደግሞ እዚህ የሁሉም ነገር ሀሊብ አለ፣ ፉል አለ፣ ምን የሌለ ብር ነው እንጂ ብር የሀገሬ ሰው አለ ብር የሚያስፈልገው እዚህ ሁሉም ነገር አለ። ብታው ሱቁ ደስ እንዴት እንደሚል። እዚህ ደግሞ ላም መፍሩም እንትን ነው። ይሄ ደግሞ ደጃጅ ስዱር ደጃጅ ማለት ነው። ይሄ ቦታው ማሻአላህ ተባረካላ። ግን በጣም ውድ ነው ዋጋው። ዋው አሰታውስ ጉዙ ይላችኋል፣ ግን እንትን አይልም። አሁን እዚህ ጋር ትልቁ 1200 ግራም ምናምን አለ። ዶሮ ማን 22 ብር ነው አንዱ። ትልልቅ ነው ይሄ ሰማያዊ እና ቢጫ ምናምን ከረር ያለው ማለት ነው። እሱ አሁን ትልቁ የሚባለው ነው፣ ግን በጣም ውድ ነው። ያው እንትን የሚል ቅናሽ የሚሆንበት ሰዓት አለ። ያኔ ዲስካውንት የወረደ ነገር ምናምን ሞልቷል። ግን ችግሩ እንዴት ነው? አንዳንድ ጊዜ ዲስካውንት አይወርድም አንዳንድ ነገሮች። እዚህ ጋር ደግሞ የናናያ ሻምፖ አለ፣ የተለያዩ ሻምፖዎች ለፎሮፎር ለወንድ ብለት ይሆናሉ። በጣም አሪፎች ናቸው ማለት ነው። በጣም ደስ የሚሉ ናቸው። ዲስካውንቱን በአጋጣሚ ወረድ ያለ፣ ያው ዋጋው ውድም አለ፣ ያው ዲስካውንት ወረድ ያለ። በቃ ሙሂም ደስ የሚል ነው። እዚህ ጋር ደግሞ አሁን ማነሳው ቆይታውታላችሁ የቤዛ ነው። ለቤዛ የተዘጋጀ ማዕጀናት ማለት ነው። በቃ ሹምነ ምናምን አርጋችሁ ካሽ አርጋችሁ ብልት ብቻ እንደዛ ማለት ነው። እና ይሄን ይመስላላችኋለሁ። ማሻአላህ ተባረካላ። እዚህ ደግሞ ቤዛ አለ፣ የሃምበርገር ምናምን የተለያዩ የሃምበርገር ዘሮች አሉ። ኢንሻአላህ 17 ብር ቀስ በይ። ምንድን ነው ትንሽዬ ነው ይሄ ደግሞ። ወይ ግን ፍሬዎቹ ማለት ነው 5-6 ይሆናሉ። ግን 5-6 ነው የሚሆኑት። ግን በጣም ውድ ነው እና በቃ የበዛ አይነት። ይሄ ደግሞ የሚጠባበስ ምናምን ነው። ላይ ደግሞ ብታው በቃ መባያው ምናምን ላይ ያለላችሁ በጣም ደስ የሚል ነው። ያው ዲስካውንት የወረደ ያለ ብዙ ነገር ዲስካውንት የወረደ ያለ ሄዳችሁ መግዛት ነው። እዚህ ደግሞ ምንድነው ሻምፖ፣ የሻምፖ ዘር ነው እያሳየሁት ያለሁት። ሻምፖዎች ምናምን አሉ። ማሻአላህ ነው፣ ጥሩ ነው። ብዙ ተጠቀሙ ማለት ነው። የወይላ
12 ብር። እዚህ ጋር ደግሞ ዲስካውንት አውርደውት አሁን ይሄ 20 ምናምን ብር ነው ሱፐር ማርኬት ግን 12 ብር ምናምን አውርደውት ማሻአላ። እንደውም ዋጋውን አሰግጬ ነው ያየሁት። ይወር ሲዳ ማሻአላ ቪዲያችሁ ግዙ ማለት ነው። ገዛዙ። እስቲ ሌላ ምንድን ነው? እዚህ ጋር የሻምፖ ዘር ነው በአጠቃላይ እዛ አካባቢ ያለው። ዋው የሻምፖ ዘር ማለት ነው። ደስ አይልም? ደስ አይልም? በፈለጋቸው ከለር ሻምፖ አለ። ያው ሸሪካው ይለያያል እንጂ ምርጥ ነው። እዚህም ጋር ይቺ ቅባቷ ክሬሟ ምናምን አለ አይደል? እነዚህ ሁለቱ ዲስካውንት አንዷ ዲስካውንት 16 ብር ወርዳ 16 ምናምን ናቸው ሁለቱ። እና አንድ ነገር ዲስካውንት ወርዳል ብዙ ማለት ነው። ይሄ ሁሉ በቃ ሻምፖ ነው። ዋው እኔማ እዛ ስሄድ አገበስብሼው በመጣጣ ያርሽ ደስ ይለኛል። እኔ እኮ ተርኮ ራሱ ሳልገዛ የሆነ ነገር አልመጣም። እኔ ሽምኛ በሻ በቃ ለፕሮግራም እንሄዳለን። ለፕሮግራም ያልማፈልገውን ገዝተን ነው የምንመጣውና አያስችልም። በቃ የሆነ ነገር ስታው አያስችልም። እኔ በተለይ ሃምበርገር ፍቅር አለብኝ፣ አያስችለኝም። እንደው ተርኩ ሱፐር ማርኬት ሳልገዛ አልመጣምና ወይ ብሬ ወይ ይሄ ቢዛረው ልገዛው ፈልጌ ታውኩት እላቸዋለሁ። እንትን አለኝ ውድ ነው፣ እንደገና ብዙ ነገር ያስፈልገዋል። ስለዚህ ታውኩትቸው ወጣሁ። እዚህ ደግሞ እናየው በዚህ ጋር ያው ነው በርገር ይሄ ምናምን አወንተ ነው ከሽተው ምን ወላለ የሚያስፈልጉት ነገሮች ናቸው። ይሄ ደግሞ ኬክ ነው። የኬክ ዱቄት ተዘጋጀ ማለት ነው። ነው ማሻአላ ጥሩ ነው። የጌማት እንትን የጌማት ዱቄት ኬክ ይሄ በቃ ምናምን ስኳር 19 ብር ነው። የስኳር ወይ ፍሎስ ያው 20 ብር በሉት። እንደ ሱዲ አረቢያ ኖሮ የተወደደ ኢትዮጵያ እንዴት ልንሆን ነው? ያጀማ ራንደው ምንድነው ነገሩ? ለሊማ ኬኩን አንዱን ያስኩኝ ቬሪ ነው። እዚህ ደግሞ ያው ውድም ርካሽም አለ። ታይዲም እንደዛው ማለት ነው። ልብስ ማጠቢያውም በአይነት አለ። በአይነት ያው ውድና ርካሽነት አለው፣ ግን ነፍ ነው። የሌለ የለም። ያው ብቻ ፍሎስ ነው የሚያስፈልገው ቦታው ላይ ፍሎስ። እዚህ ደግሞ እቃው ደግሞ ውድ ነው። ወይኔ ትንሽ ወረድ ብሎ እንደሆነ ማሽን በቃና በሆድ ያልደራደርም አልኩና ከዛ ሀዲ ብዬዋለሁኝ። ኧረ ባይገዛልኩኝ፣ ኧረ ባይበላ የታባቱ ወይኔ ባይበላ እንደው ትቅር ወይ ቀረ ብዬ መጣሁ ዛሬ ማለት ነው። እና ሌላ ደግሞ ወድነ ተራው ሩዝ ተራ ሄድኩኝ። ሩዝ ነው ደህናው ወይምር 36 ብር ምናምን ደህና ነው ሩዝ አሁን ወረድ ብሎ ለሱ ነው ዋናው ነገር። ሱዲ አረቢያ ላይ ዘይት በጣም ተወዷል አሁን። ወይኔ ራስረም ያሲዘው ብታው ዘይት ውድ ነው። ዲስካውንት አልወረደም። ይሄ ደግሞ ቅመም ነው። ወይኔ ሳምቡሳ ቅመም የተለያየ ቅመሞች አሉ። ያው ይሄ ደግሞ እንትን ነው። ምንድነው የሚባለው በአረበኛ? ንገሩኝ። ይሄን ቅመም የተለያየ ቅመሞችም አሉ እዚህ ጋር። እቺን ቅመም ተዳርባ እኮ ያለ አይሰወዳት
አታቃጥል ማለት መስዋዕት ላይ እሷን የሰራ የሰለም የዱ ብያለሁኝ። አይቆርጥመው ብያለሁ። ወላሂ እንደው ሲያምር አያምርም? አደራደራቸው ምናምን ዋው እኔማ ያው አረብዬን አስቀምጬ ቀርጻለሁ። ወይኔ ጉዴ! ሰዎቹ ደግሞ ሲመጡ ይፈራሉ። ወይኔ ፈራለሁ። ማንገታራ ደግሞ አልኩኝ። እኔ እኮ አረማኝም እንደምታየው ፍቅር አለብኝ። ኢትዮጵያ ሆኜ እሱን ነበር ነው በላ ውድ ነው ግን በላ ነበር እና ባየው ደግሞ ዝም ብሎ ነው የማይጣፍጥ ነው። እርዳ ብርቱካን 4 ብር 3 ብር አይጣፍጥም። ውሃ ነው የሚለው ውሃ የጀማ ውሃ ነው የሚለው። ምንም አልጣፈጠኝም። እንደው አንጥቼው ነበር እንደው አቮካዶ ልገዛው ፈልጌ ተውኩት። ኧረ ብሩ ወይኔ 1 ኪሎ 8 ብር ነው 8 ብር ባይበላ ብዬ ተውኩት። ባይበላ እንደው ተው ቱፋሃ 10 ብር ኪሎ ኑሮ ውዴትነትማ ይዞናል። በዛ ላይ ስራው ጠፋ። የኑሮ አመልከቱ። ይሄን ብርቱካን ጥቅል አድርገው አቅርበውታል በአይነት። አሁን ይሄ ራሱ ትልልቁ ብርቱካን ነው። ይሄ ደግሞ የወተት ተራ ነው። ወተት ተራ ወተት እዚህ ጋር ደግሞ እስቲ አመልክቱ። ወይኔ ሲያምር ሁሉ ነገር ብራችሁን ብቻ ይጨነቃ ያጀማ ብራችሁን ብቻ ይጨነቃ። እዚህ ሰው መጣብኝ። እዚህ ጋር ዲበቅ ሳረገ ጀዋኔ እነዚህንማ ወዲ ላይ እንዲሁ እነዚህ አንድ ሁለቱን አልኩኝ። ብሉ ቸኮላታው አለ በአይነቱ አለ ደግሞ ቆጦ ፉልስዲያ ነው አለ ብሉ። ለህፃን ልገዛ ከጀላ አድርጌ ረዳ የሚያደርግለታል ብዬ ተውኩትኝ። እዚህስ ምንድን ነው እንትን ነው። እነሱ ሊገዙ እያዩ እኔም አብሬ እያየሁ ነበረ። እዚያ ወተት ተራ ሄደን አሲሩን ያዛረው ወተቱን ያዛረው እነሱ መጣ። አሁን ደግሞ በዚህ ወደዚያ እየሄድኩ ነው። ፔፕሲ ልገዛ እስኪ አመልክቱ። አሁን ይሄን ሁላ አሲር አልፌ ይሄን የመሳሰለ አሲር አልፌ አሁን ጋዝ ፍለጋ እስኪ እንደው ምን ይሉታል የኔ ማሽቃበጥ እስኪ አመልክቱ። እንደገና ደግሞ እዚህ መጣሁኝ። የተመተረ የተፈተራ ነው ደግሞ ይሄ እየመረኩ ነው ልገዛ ማለት ነው። ልገዛ በቆሎ የተጠበሰ ራሱ አይቀርም እኮ ሱፐር ማርኬት ጉር በሉ የተጠበሰ አልቀረም። ሰው ተራስ ይሁን እንግዲህ አማከቷ አታከልቱ ምናምን ፈልጉት ነገር ሙሉ አለላችሁ። ፎሎሱ ብቻ ነው እንጂ ችግር የለውም። እዚህ ደግሞ ስጋ 1 ኪሎ 7 ብር ባይበለስ ትላላችሁ። ባይቀመስስ ብታው በጣም ወዲ ነው። ሁሉም ነገር የተዘጋጀ ነው፣ ግን ነገር ግን በጣም ወዲ ነው። ራስ ነው የሚመታው ብታው ራስ ነው የሚመታው። የዋጋው ነገር አይወራ። የዋጋው ነገር ብታው እዚህ ደግሞ እንትን ነው። ሰዎቹ መተውብኝ እንጂ ሰዎቹ ምናምን እንዲህ ያላስገባ ብዬ ፈርቼ ያዛረኩት ፈርቼ ነው። እዚህ ደግሞ ያው የምትፈልጉ ይሄን ደግሞ የምትወዱ ምንድን ነው የሚባለው? ያው ይኸውላችሁ ተውትና ተረዱ ማለት ነው። የጁብነ ተራ ነው። ይሄ ደግሞ አረቦቹ ናቸው አብዛኛው። አበሻ እንኳን አያረግም። ይሄንን እነሱ ናቸው የሚበሉት ምናምኑ። ይኸውላችሁ እንግዲህ በዛ አይነት አቅርበውታል። እየሄዳችሁ ግዟቸው። ዲስካውንትም አንዳንዴ ያደርጋሉ። ላይክ ሰብስክራይብ ማድረግ አይረሳ። ትንሽ ነው የቀረኝና ሰብስክራይብ አድርጉ።
ያው ይሄ ደግሞ ኬክ ነው። ኬክ ነው። እየመጣችሁ ብሉ፣ እየመጣችሁ ብሉ። እሺ ብዙና ብሉ፣ ብዙ ጠርጋችሁ ብሉ በወጣችሁ